በፈጠረ ኧረ አላህን ፍራ አስተኝ አስር ያምህ አላህ ወይ ምን ፈለክ ከኔ ልለምን እንጂ እየለመንኩ ነው ያለሁት ለምንድን ማሰጠኝ ምንድን ነው ሰጠኝ ታውቀኛለህ ከዚህ በፊት ኧረ ገንዘቤን ያበደርኩኝ ገንዘብ ስጠኝ ኧረ ስጠኝ አንተ ሰውዬ ስነ ስርዓት ያለው ውድ ከራሴ በኋላ እንዳትበላሽ ኧረ ከልጆች አፍ እውነት የሰጠው ልጆች ያትበላስር ይረዛ ዞሮ ላክ ከዚህ ኧረ ስጠኝ ገንዘቤን መልስልኝ የምን ገንዘብ ነው መቼ ሰጠኝ ገንዘብ ነው ባለፈው እንደዛ ተቸግሬ ስጠይቀኝ አልሰጠሁም እኔ ተቸግሬ አዎ ከዚህ በፊት ታውቀኛለህ አንተ አዎ አውቃለሁ አንተ ለምን ትላለህ አላህን አልፈራም አላህን አትበለኝ አስሩ አንተ ሰውዬ ኧረ የሰውዬ ሊያሳብለኝ ነው ምን ሆነ ነው አንተ ሰውዬ ኧረ አላህን ፍራ ኧረ አላህን አትበለኝ አስሬ ነግሬሃለሁ አንተ ሰውዬ ምንድን ነው የሚለው ይሄ ኧረ ከልጆች አፍ እውነት እየሰጠሁ እባክህ ልጆች አትበለኝ አስሬ ስንቴ ለምን ለእኔ ብለህ እንደዚህ መንገድ ቀየር ማን አገኘው ከአንተ መንገድ ላይ ለምን አሰጠኝም እኔ ሲጀምር አላውቅም ልንገርህ ገንዘብ ለሌላ ነሳቸው ነው ተመሳሳይብህ ነው አታውቀኝም ኬና አባላል እንተዋወቅ ያማን እንጂ አታውቀኝም አልኩህ አታውቀኝም ግን ታውቃለህ እኔ በሰላም መንገድ ነው የጠየቅኩህ እንዲህ ከሆነ በጉልበት ከመጣብኝ እቀበላለሁ ግን አሁን አላህን ፈርተህ ስጠኝ አላህ አትበለኝ አስሬ ነግሬሃለሁ ምንም የሰጠኝ ገንዘብ የለም አላውቅህም አታውቀኝም ዞር በል ከዚህ አሁን ልበልልህ እሺ ዞር በል ግን ገንዘቤን ነው ዞር በል ዞር በል ብያለሁ ሀቄን ነው የምፈልገው ዞር በል ከዚህ ራቄን መልስልኝ መቼ ሰጠኝ ገንዘብ ልጆች ምን ተፈጥሮ ይሁን እባክላችሁ ምን ተፈጥሮ ይሁን ትልቅ ችግር ያለ ይመስለኛል ልጆቼ ኧረ ጉዳዩ እንኳን አቅም ለአላህ ብላችሁ አፉ ተባባሉ ልጆቼ ኧረ ትልቅ ሸይጣን በማዕከላቸው የደነሰ መሆን አለበት የምን ሸይጣን ምን ሸይጣን ያውቁታል ሰው ዞር በሉ ከዚህ ያ አላህ መለከት ነው ብትሆንማ ነፍስህን ነው ተባረክ አንተ ግን ህሊናህን ውቀስ እኔ እንኳን አፉ ብዬሃለሁ አላህ ፊት ትቀበላለህ የት ታውቀኛለህ እኔ ራሴ ጫማ መግዣ ትቻለሁ እዚህ ሊያሳብኝ ከዚህ በኋላ ትልቅ ወዳጅ ከጎን ይቆማል። ቱን የአደም ልጅ ሆይ ትልቅ መሾን እየተደረገብህ ነው። አሁን እንደኔ ስኬታማ የሆነ የለም። ገና አደም ልጅ ሆይ ቱን አያሉ ነብይ ምን ብለው ነበር? አንድነት እንጂ መለያየት አይመቻችሁ ብሎ አለ። አሁንማ እኔ ቁጥጥር ስር መሆናችሁን ለማወቅም ይህ ንግግር ብቻ በቂ ከዚህ
እናንተን ተቆጣጥረናል። አክሱም ቤት፣ ወሻ ቤት እያልን መጣንላችሁ በኳስ ተቆጣጠርናችሁ። የለም ሙስሊም እህቶቻችሁን ሁሉ ተቆጣጠርናችሁ። አባችን እያልን ኒቃብ አስወለቅናቸው። ገንዘብ ይሰጣል። አሁን አንተም የኔ ወዳጁንና የመጀመሪያ ልጅ ለኔ ትሰዋለህ። ደም 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 ዞር በል ልቀቀኝ! ዞር በል ከዚህ ዞር በል ልቀቀኝ! ና ወዳጄ ና ወደ እኔ ልቀቀኝ! ዞር በል ዞር በል ከዚህ ዞር በል ብያለሁ። ዞር በል ከዚህ አላህ ይሻለኛል። ያ አላህ ያ ረቢ ይቅር በለኝ ጌታ ይቅር በለኝ ወዳጄ ነው አላህ ይቅር በለኝ። እኔ እሻላለሁ። ዞር በል ከዚህ ልቀቀኝ! ዞር በል አላህ ይሻለኛል። ያ አላህ ይቅር በለኝ ጌታ ወዳጄ ዞር በል ከዚህ ብያለሁ። ዞር በል ከዚህ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم በቀደም ከአንተ ጋር የተጣላሁ ልጅ አይደል እንዴ? ምን ነክተው ይሆን ልጄ? ኧረ ተነስ እስቲ ልጄ፣ ምን ነክቶኝ ነው? ይቅር በሉኝ አባ። ኧረ ይቅር ብያለሁ። መጀመሪያውንስ ምንም አላልኩም። አብሽር ይቅር በሉኝ አባ። አፉ ብያለሁ። ይቅር በሉኝ ወንድሜ፣ ገንዘብህን ወስጃለሁ፣ መልስልሃለሁ ወንድሜ። ይቅር በለኝ ወንድሜ። ማሻአላህ Allah